ወጣቶች ራእይ ያላችሁ የሆነ ነገር መስራት የምትፈልጉ እነንተና ቢረዱ አይረዷችሁ። የትኛውም ባለ ራእይ ጠላት ቢግ ብራዘር ነው። አንተ አለኝ በምትለው ካፓሲቲ እሰራዋለሁ የምትለው ነገር አትሰራውም። ጥሩ መነሻ ካፒታል አለህ ማለት ቢዝነስ ይሳካል ማለት አይደለም። የኔ ወንድም ጥሰህ መውጣት ከፈለክ መፍራት የለብህም። ሁኔታን መፍራት፣ ተቃዋሚዎችን መፍራት፣ ጠላቶችን መፍራት፣ ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ሁኔታዎች ቀለዋል ማለት ነገም እንደዚህ ይቀላል ማለት አይደለም። ሁል ጊዜ በየትኛውም ጉዳይ መለኮታዊ ምሪትን መቀበል። አንድ ብለህ ጥሰህ ልትወጣ ስትል፣ ሰብረህ ልትወጣ ስትል የመጀመሪያው የምትረግጠው ደረጃ አለመፍራት ይባላል። ልክ እንደዛ አይነት ሸለቆ ካለ የተራራ ጫፍ አለ። ልክ እንደዚህ ነው። ፈተና ካለ ማለፍ አለ። ጦርነት ሲነሳባችሁ ወይም ደግሞ ፍሬ በማጣት ስትቸገሩ፣ በተደጋጋሚ ውድቀት ውስጥ ስትገቡ በፍጹም አታቋርጥ። ጥሶ የመውጣትን 4 ደረጃዎች ነው ማካፈላችሁ። ጥሶ የመውጣት 4 ደረጃዎች። በአንድ ወቅት አንድ መጽሐፍ ሳነብ እንደዚህ የሚል ሐሳብ አገኘሁኝ። አንድን በጣም ታላቅ የሆነ የጦር ጀነራል በጣም ብዙ ሰዎች ተሰብስበው ባሉበት አዳራሽ ውስጥ በውትድርና ውስጥ በተለይም በጦርነት ውስጥ የተማርካቸውን 3 ነገሮች ንገረን ብለው ጠየቁት። ጀነራሉም ትንሽ አሰብ ካረገና ከቆየ በኋላ በአዳራሽ ውስጥ የሚገኙትን ሰዎች አየት አድርጎ በአጭሩ ተነፈሰና እንደዚህ አለ፣ በፍጹም አታቋርጥ፣ ጭራሽ ተስፋ አትቁረጥ። በመጀመሪያ የተማርኩት ይሄንን ነው አለ። በመቀጠልም በሁለተኛ ደረጃ ትንሽ አሰብ ባደረገና መቼም ቢሆን አታቋርጥ፣ በጭራሽ ተስፋ አትቁረጥ ብሎ ተናገረ። በሶስተኛ ደረጃ የተማረውን ሲናገር እንዴትም ቢሆን አታቋርጥ፣ በጭራሽ ተስፋ አትቁረጥ ብሎ የተናገረውን ነገር አስታውሳለሁ። በሕይወታችሁ ማወቅ ያለባችሁ ነገሮች አሉ። ለምሳሌ ትግል ከሌለ ድል እንደሌለ ማወቅ አለባችሁ። እንደዚሁም ደግሞ ሸለቆ ከሌለ የተራራ ጫፍ እንደሌለ ማወቅ አለባችሁ። ወዳጆቼ ስቅለት ከሌለ ትንሣኤ እንደሌለ ማወቅ አለባችሁ። ፈተና ከሌለ ማለፍ እንደሌለ ማወቅ አለባችሁ። ምስቅልቅል ከሌለ ምልክት እንደሌለ ማወቅ አለባችሁ። ችግር ከሌለ በረከት እንደሌለ ማወቅ አለባችሁ። እንደሱ ብቻ ሳይሆን ጠላት ከሌለ ወዳጅ እንደሌለ ማወቅ አለባችሁ። ወዳጆቼ ጠባሳ ከሌለ ጀነራል እንደሌለ ማወቅ አለባችሁ። በጣም ብዙ ትውልድ ከኔ በፊትም ከኔ በኋላም በጣም ትልልቅ አቅም ትልልቅ መልእክት ያላቸው በጣም ብዙ ትውልዶች እንዳሉ አስባለሁ። ነገር ግን በየሰፈሩ በየምክንያቱ ተይዘው በየአካባቢው የተቀመጡ ውስጣቸው ያለውን ነገር ማውጣት ያቃታቸው እየታገሉ ያሉ በጣም ብዙ ሰዎች እንዳሉ ይሰማኛል። ስለዚህ ወጣቶች የሆናችሁ ባለራዕይ የሆናችሁ አገልጋዮች የሆናችሁ እንድታቁ የምፈልገው ነገር ምንድን ነው? ትግል ከሌለ ድል የሚባል ነገር እንደሌለ ማወቅ አለባችሁ። በጣም በህይወታችሁ እርግጠኛ እንድትሆኑ የምፈልገው ነገር አንዱና መሰረታዊው ነገር ይሄ ነው። ፈተና ሲኖር ነው ማለፍ የሚኖረው። ስቅለት ሲኖር ነው ትንሣኤ የሚኖረው። ጠባሳ ሲኖር ነው ጀነራል የሚኖረው። ያለ ጠባሳ ጀነራል የሆነ ሰው ካለ በዘመድ ካልተሾመ ወይም ደግሞ ልብሱን በተወሶ አሰፍቶ ካልለበሰ በስተቀር ጀነራል ሊሆን ከቶ ይቻላል ብዬ አላስብም። እንደ ተፈጥሯዊው ዓለም የህይወታችን ጨለማ ከማለዳችን ይቀድማል። ይሄን ማወቅ አለባችሁ። እሱ ብቻ አይደለም፣ ጥንካሬ የተአምራት ውጤት ሳይሆን የትግል ህይወት እንደሆነ ማወቅ አለባችሁ። በጣም እንድትጠነክሩ ቦልድ እንድትሆኑ እግዚአብሔር ሲፈልግ የሚሰጣችሁ ነገር ቢኖር ወይም በህይወታችሁ የሚያደርገው ነገር ቢኖር ተአምራት አይደለም። ነገር ግን በቃ ትግል ሲኖር ነው ድል የሚኖረው። የሆነ ውጊያ ውስጥ ያላችሁ፣ የሆነ ሰልፍ ውስጥ ያላችሁ፣ የሆነ ትግል ውስጥ ያላችሁ ሰዎች ካላችሁ አትጠራጠሩ። እግዚአብሔር አምላክ ከዚህ ትግል ከዚህ ሰልፍ በኋላ ደሞዛችሁን ይከፍላችሁ። ስለዚህ ስንቶቻችሁ በሰልፍ ውስጥ በትግል ውስጥ በአፕ ኤንድ ዳውን ውስጥ እያለፋችሁ እንደሆነ ባላውቅም፣ ነገር ግን እነዚህ ነገሮች ሲኖሩ ነው በህይወታችሁ ውጤታችሁ ማየት የምትጀምሩት። ጥሶ መውጣት፣ እንቅፋትን ማስወገድ፣ ሰዎችና ጠላት ያደረጉባችሁን ውስንነት መስበር ማለት ነው። መስበር ማለት ነው። ጥሶ መውጣት ማለት ምን ማለት ነው ከተባለ ህግ መጣስ ማለት አይደለም። ነገር ግን እንቅፋቶችን ከመንገዳችሁ ላይ ማስወገድ፣ ሰዎችና ጠላት በእናንተ ህይወት ላይ ያደረገውን ውስንነት መሻር፣ ለእድገት ለድልና ለተስፋ መንገድን አቅጣጫን መክፈት ማለት ነው።
በህይወታችሁ ስለ ብሬክ ስሩ ስለ ጥሶ ስለ መውጣት እንድታስቡ መፈልግባቸው ጊዜያቶች አሉ። በተለይም ህይወታችሁ የመቀዝቀዝና የመጓተት ስሜት ውስጥ እንደገባ ሲሰማችሁ፣ ጦርነት ሲነሳባችሁ ወይም ደግሞ ፍሬ በማጣት ስትቸገሩ፣ በተደጋጋሚ ውድቀት ውስጥ ስትገቡ በዛን ታይም እግዚአብሔር አምላክ ብሬክ ስሩ በህይወታችሁ ላይ ሊያደርግ የሚፈልግበት ታይም ነው ማለት የሆነ መቀዛቀዝ የሚሰማችሁ ጊዜ እንዳለ ታውቃላችሁ። ሁሌም መቼም አንድ አይነት የሆነ የህይወት አካሄድ ሰው አይሄድም እና ከዚህ አንፃር የመቀዛቀዝ ስሜት ሲሰማችሁ ማለት ራእይ ይዛችሁ መልእክት ይዛችሁ ትልልቅ ነገር ይዛችሁ ወይንም ደግሞ መጽሐፍ ፈልጋችሁ ወንጌል መስራት ምናምን ፈልጋችሁ ጥሶ መውጣት በሁሉም የህይወት አቅጣጫ ያለ ጉዳይ ነውና መቀዛቀዝ ውስጥ ያላችሁ ሰዎች ካላችሁ በእግዚአብሔር ኃይል ውስጣችሁ ያለው ነገር በዚህ ክረምት በኃይል ይቀጣጠላል። በደንብ ጩሁና አሜን በሉ። እግዚአብሔር በእናንተ ህይወት ሊሰራ ያሰበውን እኔ እንደውም ዘንድሮ ስጸልይ ነበረ፣ ዛሬ ማታም እየጸለይኩኝ ነበረ። አንዳንድ ሰዎች አላችሁ በዚህ ጉባኤ ውስጥ ይሄ ዓመት እንዲያልፈኝ አልፈልግም እያላችሁ ያላችሁ ሰዎች ይሄ ዓመት ሳያልፍ እግዚአብሔር ታላቅ ነገር በህይወታችሁ ያደርጋል። አሁን በጣም ብዙ ትውልድ ድሉን ይፈልገዋል፣ ውጤቱን ይፈልገዋል፣ መንገዱን ግን አይፈልገውም። ውጤቱን ይፈልገዋል። ለምሳሌ ኤ ማምጣት ይፈልጋል፣ ማጥናት ግን አይወድም አይደለ? ሀብታም መሆን ይፈልጋል፣ መስራት ወይ መማር ምናምን ግን አይወድም። እና ትግል ከሌለ ድል የለም። እሺ ሸለቆ ከሌለ የተራራ ጫፍ የለም። የሆነ ሸለቆ ውስጥ እንዳላችሁ ከተሰማችሁ፣ የሆነ ቫሊ ውስጥ እንዳላችሁ ከተሰማችሁ በቃ ትክክለኛ ቦታ ላይ ነው ያላችሁት። አሁን እኔ ትክክለኛ ቦታ ላይ እንዳለው ሁል ጊዜ የሚሰማኝ ከፍታ ላይ ሲሆን፣ ጭብጨባ ላይ ሲሆን፣ ሙገሳ ላይ ሲሆን ወይንም ደግሞ ሃይዌይ ላይ ሲሆን ብቻ አይደለም። ይኸውላችሁ በጣም ቁልቁለት የሚሰማችሁ በጣም ዳውን የሚሰማችሁ ከሆነ በፈለከው መንገድ ቁልቁለት ባለበት ሸለቆ ባለበት ተቃራኒው የተራራው ጫፍ ነው። ስለዚህ ይሄን ማወቅ አለባችሁ። በቃ ልክ እንደዛ አይነት ሸለቆ ካለ የተራራ ጫፍ አለ። ልክ እንደዚህ ነው። ፈተና ካለ ማለፍ አለ። አሁን አንዱን ስትሉት ሌላ፣ ሌላውን ስትሉት ሌላ የሚመጣ ከሆነ አስተማሪያችሁ አስተምሯችሁ ሲያበቃ የቱንም ያህል ቢወዳችሁ ወደሚቀጥለው ክፍል የሚያሳልፋችሁ በፈተና በኩል ነው። ስለዚህ አሁን እየገጠማችሁ ያለ የፋይናንስ፣ የግንኙነት፣ የህይወት የተለያየ ፈተና ወደሚቀጥለው ክፍል እናንተን ፕሮሞት ለማድረግ ነው እንጂ እናንተን ለመጣል እንዳልሆነ እንድታቁ እፈልጋለሁ። ዳዊት የነበረበትን ከበባ፣ የነበረበትን ውጊያ፣ የነበረበትን ውስንነት፣ የነበረበትን ተጽዕኖ እግዚአብሔር አምላክ እንዴት አድርጎ ጠላቶቹን ውሃ ግድብን ጥሶ ወጥቶ እንደሚያፈራርስ እንዴት ጠላቶቹን እንዳፈራረሰለት አራት መሰረታዊ ነገሮችን ከ17ኛው ቁጥር እስከ 20ኛው ቁጥር ትመለከታላችሁ። ወዳጆቼ የመጀመሪያው የጥሶ መውጣት ደረጃ ምን መሰላችሁ? የመጀመሪያው እንደዚህ አንድ ብለህ ጥሰህ ልትወጣ ስትል፣ ሰብረህ ልትወጣ ስትል የመጀመሪያው የምትረግጠው ደረጃ አለመፍራት ይባላል። ወዳጆቼ ጥሳችሁ መውጣት ከፈለጋችሁ፣ የኔ ወንድም ጥሰህ መውጣት ከፈለክ መፍራት የለብህም። ሁኔታን መፍራት፣ ተቃዋሚዎችን መፍራት፣ ጠላቶችን መፍራት፣ ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ከዚህ ቀጥሎ ምን ሊሆን ይችላል የሚለው ነገር ልትፈራው አይገባም። በፍጹም ልትፈራው አይገባም። ቁጥር 18 ላይ ሲናገር ደስ ይላል። ዳዊትም የፍልስጤም ሰዎች በሱ ላይ እንደተነሱ በሰማ ጊዜ፣ ባወቀ ጊዜ ወደ ምሽግ ገባ ይላል። ተናደደ አይልም፣ ሸሻ አይልም፣ ተደበቀ አይልም፣ ፈራ የሚል ቃል አትመለከትም። ወደ ምሽጉ ገባ። የፍልስጤም ሰዎች ተሰብስበውበታል። ዳዊትን ሊይዙት ስትራቴጂካል የሆኑ ቦታዎች ላይ ሁሉ ተቀምጠዋል። በዚህ ጊዜ ዳዊት አልተናደደም፣ አልፈራም፣ አልተደበቀም፣ አልሸሸም። ከፈራ ሁኔታው ይዞ ያስቀራል። ዘመንን ይፈጃል። ጉልበት እያለ ጉልበት እንደሌለ ሆነ ትቀራለህ። ነገር ግን እግዚአብሔር አምላክ ሰብሮ የሚያወጣው እነማን መሰለ? የማይፈሩ ሰዎችን ሰብሮ ያወጣቸዋል። በጌታ በኢየሱስም ዛሬ የትኛውም አይነት ፍርሃት ከህይወታችሁ ላይ ይሰበራል። ዳዊት ጠላትን የማይፈራው ትላንት ድል ስላረገ ልምድ ስላለው ጦረኛ ስለሆነ ወርውሮ ስለሚመታ አይደለም። እግዚአብሔር ጠባቂው፣ እግዚአብሔር ፕሮቴክሽኑ ስለሆነ ዳዊት ጠላቶቹን አይፈራም። አንድ እውነት እነግርሃለሁ፣ እግዚአብሔርን መጠጊያ አድርገህ ያዝ። ያዘው። ዘመድህን አይደለም፣ ዘርህን አይደለም፣ ትምህርትህን አይደለም፣ ዲግሪህን አይደለም፣ ማንንም አይደለም፣ ስጋ ለባሽን አይደለም። እግዚአብሔርን መጠጊያ አድርገህ ያዘው። በጌታ በኢየሱስም ሰብረህ ትወጣለህ። አትፍራ። ምንም ያስፈራ? ለማገልገል፣ ለመጻፍ፣ ለመስራት፣ አዲስ ነገር ለመጀመር እንዴ እከስራለሁ ብለህ ትፈራለህ እንዴ? ከሰራ ብርቅ ነው ለመክሰር። ጥሶ የመውጣት ሁለተኛው ደረጃ መለኮታዊ ምሪትን መቀበል።
ለምሳሌ ጥሩ መነሻ ካፒታል አለህ ማለት ቢዝነስ ይሳካል ማለት አይደለም። ጎበዝ ተናጋሪ ነህ ማለት አገልጋይ መሆን ትችላለህ ማለት አይደለም። ብዙ መጽሐፍ አንብበሃል ማለት ቤተክርስቲያን ፕላን ታደርጋለህ ማለት አይደለም። በጣም ካንተ ይልቅ ያነበቡ ብዙ ችሎታ ያላቸው ሰዎች ታያለህ። ለዚህ ነው ንጉሥ በሰራዊቱ ብዛት አይደለም። አንተ አለኝ በምትለው ካፓሲቲ እሰራዋለሁ የምትለው ነገር አትሰራው። የእግዚአብሔር ፍቃድ በህይወት ሲሆን ነው እንጂ ያ ነገር በህይወት የሚሳካው ስለምትችል ስለምታቅም ይሆን ነገር የለም። ሰዎች ስለምታቅም ይሆን ነገር የለም። ባለስልጣን ስለምታቅም ይሆን ነገር የለም። ጓደኞች ስላሉ ቲፎዞ ስላሉ ያስጀምሩ ይሆናል እንጂ ያስጨርሱ። ገንዘብ ራእይን ያስጀምር ይሆናል እንጂ ያስጨርሱ። ቲፎዞ ጫጨብጭቦ ሊያስጀምር ይችል ይሆናል ግን አያስጨርሱ። ይገርምሃል፣ እግዚአብሔር ካስጀመረ ግን በየትኛውም ሁኔታ ውስጥ ከጀመርክ ላታቆም ነው የምትጀምረው። ከጀመርክ ለታላቅ ክብር ነው የምትጀምረው። ስለዚህ ሁል ጊዜ ማድረግ ያለብህ እንደዚህ ነው። ከእግዚአብሔር መለኮታዊ ምሪትን መጠየቅ አለ። ጋድ ላርገው፣ ይሄን ልውጣ፣ ተናገረኝ፣ ተው ካልከኝ ተዋል፣ አርገው ካልከኝ አረገዋል፣ ውጣ ካለ ውጣ፣ በለው ካለ በለው፣ ቁረጠው ካለ ቁረጠው። ከእግዚአብሔር መለኮታዊ ምሪት መቀበል ጥሩ ነው ወዳጆች። ዳዊት እኮ እዚህ ጋር ልውጣ ብሎ ሲጠይቅ ዳዊት እኮ ከዚህ በፊት ለተደጋጋሚ ጊዜ ድል ያደረገ ሰው ከልምዱ ተነስቶ አልወጣም። ከዚህ በፊት ጎልያድን ጥየዋለሁ ይሄኛው አያቅተኝ ምናምን ብሎ አልወጣም። ከዚህ በፊት እኮ ጦርነት ገጥሞ አሸንፏል። ብራዘር ትላንት ተሳክቷል ማለት ነገ ይሳካል ማለት አይደለም። ትላንት ሆኗል ማለት ነገ ይሆናል ማለት አይደለም። ትላንት ሁኔታዎች ቀለዋል ማለት ነገም እንደዚህ ይቀላል ማለት አይደለም። ሁል ጊዜ በየትኛውም ጉዳይ መለኮታዊ ምሪትን መቀበል። ሶስተኛ በፍጹም ልብህ በእግዚአብሔር ታመን። ማንንም ተማምነህ ምንም ነገር እንዳትጀምር። ትዝብት ነው ትርፉ። ይሰማል ማውራው ትዝብት ነው ትርፉ ነው የምትሆን። ታዝበህ ቁጭ የሰው ነገር ብለህ ታክሲ ላይ ተለጥፈህ መጨረሻ። በሙሉ ልብ በእግዚአብሔር ተማመን። ወጣቶች ራእይ ያላችሁ የሆነ ነገር መስራት የምትፈልጉ እነንትና ቢረዱ አይረዷችሁ። የየትኛውም ባለ ራእይ ጠላት ቢግ ብራዘር ነው። በየትኛውም ሰው ዮሴፍን በል ሙሴን በል የፈለግከው። ሶስተኛው ደረጃ ምን መሰለህ? የራስን ድርሻ ትወጣ። ጻፉ። የራስን ድርሻ ትወጣ ማለት ይሄ ማለት ምን ማለት ነው? አስፈላጊውን ነገር ደግሞ አንተ ማድረግ አለብህ። ምን ማለት ነው? እንስራዎቹ መሙላት ያለብህ አንተ ነህ። የሚላችሁን ሁሉ አድርጉ እንዳለች ማርያም፣ አየህ አንተ የሚጠበቅብህ ኃላፊነት አለ። የራስን ድርሻ ደግሞ መወጣት አለብህ። እንስራውን መሙላት ከሆነ መሙላት፣ እሱ ብቻ አይደለም። እንደ ቃልህ መረቡን እጥላለሁና፣ አየህ መረቡን መጣል ያንተ ድርሻ ነው። ያንተ ድርሻ ነው። እንስራውን በውሃ መሙላት ያንተ ድርሻ ነው። እሱ ብቻ አይደለም። በኤርትራ ባህር መራመድ ያንተ ድርሻ ነው። መክፈል ነው የእሱ ኃላፊነት። አሁን ጥሶ በመውጣት ውስጥ ብዙ ሰዎች የሚቸገሩት ነገር ምንድነው? ሁሉንም አሳይመንት ለእግዚአብሔር ሰጥተው በአስማት በምትሃት የሆነ ነገር አርጎ እንዲያወጣቸው ይፈልጋሉ። ኖ ኤርትራ ባህር ቢከፈትም ሊኩዱ እንደ ሶሊድ ቢቆምም አንተ ካልተራመድክ በስተቀር ወንድሜ የሚመጣ ምንም ነገር የለም። አንተ የራስን ድርሻ መወሰድ አለብህ። መንቀሳቀስ አለብህ። እግዚአብሔር ሥራ ሰጣለሁ ካለ አንተ ሄደህ ሲቪን አዘጋጅተህ በር ማንኳኳት፣ ሥራ መፈለግ፣ ጥሩ በጥሩ ጸባይ ሥራ መስራት ካንተ ይጠበቃል። አንተ ውሃውን ትሞላለህ፣ ያንተ ድርሻ ነው። ውሃውን ወይን ጠጅ ማድረግ የሱ ድርሻ ነው። መረቡን መጣል ያንተ ድርሻ ነው። አሳውን አምጥቶ መረቡ ውስጥ መክተት የሱ ድርሻ ነው እንደ ቃል። ስለዚህ እሱ ነው ማድረግ ያለብህ። አራተኛና የመጨረሻ አራተኛ የጥሶ የመውጣት አራተኛው ደረጃ ምስጋናውን አትውሰድ። ጻፍ። ለማንም እንዳትሰጥ። የህይወትን ድል ክሬዲቱን ለሰውም ለራስም እንዳትወስድ። ክሬዲቱን ለሰውም ለራስም እንዳትወስድ። ትንሽ ነገር ሲረዳ ረዳኸኝ በለው፣ አገዝከኝ በለው፣ ቀኝ ደገፈኝ በለው፣ አቤቱ እግዚአብሔር ሆይ አመሰግናለሁ በለው። በህይወት የሆነውን ነገር ምስጋና እንዳትወስድ።